ሰላም ጤና ይስጥልን ተመልካቾቻችን እንደምን ዋላችሁ እንደምን አመሻችሁ ከአንከር ሚዲያ ዝግጅት ክፍል ያክብሮ ሰላምታችንን እናቀርባለን። ሰሞኑን በኢትዮጵያና በኤርትራ መካከል ጦርነት ይቀሰቀሳል የሚለው ስጋት በብዙዎች ዘንድ እየተነሳ ይገኛል። ከቅርብ ጊዜ ወዲህ የአብይ አህመድ አገዛዝ በድንበር አካባቢ ሰራዊቱን ማስጠጋቱን ተከትሎም ይሄው ስጋት እየተጠናከረ መምጣቱን ነው መረጃዎች የሚያመለክቱት። የተለያዩ ዓለም አቀፍ ተቋማትም ጦርነቱ ከተቀሰቀሰ አጠቃላይ ቀጠናዊ ቀውስ ሊከሰት ይችላል የሚለውንም ስጋታቸውንም እየገለጹ ይገኛሉ። በቅርቡ አንድ የኔዘርላንድ ተቋም በዚህ ዙሪያ እንዳሰፈረው ጽሑፍ ከሆነ በኢትዮጵያና በኤርትራ መሃል ጦርነቱ ከተቀሰቀሰ ወደ አውሮፓም ቀውሱ የመሻገሩ እድል ሰፊ ነው ሲል ነው በጥናቱ ያመለከተው። ለመሆኑ የኢትዮጵያና የኤርትራን ጉዳይ ኤርትራውያን እንዴት እየተከታተሉት ይገኛሉ? በኤርትራ በዚህ አንጻር ምን እየተባለ ነው? ኤርትራዊውን የማህበራዊ ሚዲያ አንቂ አክሊሉን ሳህልን ጋብዣዋለሁ እንድትከታተሉ በአክብሮት እንጠይቃለን። መልካም ጊዜ አለን። እንግዲህ ከረጅም ጊዜ በኋላ ተገናኘን። ባለፈው በዚሁ በኢትዮጵያና በኤርትራ መሃል ስላሉት አንዳንድ ጉዳዮች መወያየታችን ይታወሳል። ከዛ በኋላ ብዙ ክስተቶች ተስተናግደዋል። አሁን ደግሞ ያለንበት ሁኔታ ጦርነት የሚሸቱ ነገሮች አሉ። ምናልባት ይሄ ምን ያህል የሚሰጋው ጦርነት ይከሰታል ወይስ ዝም ብሎ እንደዚሁ በፍጥጫ ከርሞ በኋላ ላይ ሊረግብ ይችላል? እንግዲህ እንወያይበታለን። ያለውን ሁኔታ እናነሳለን። የኤርትራ የውጭ ጉዳይ ሚኒስትር ኦስማን ሳላ በአስመራ ለሚገኙ ዲፕሎማቲክ ማህበረሰብ አካላት እንደዚሁ በወቅታዊ ጉዳይ ላይ ማብራሪያ መስጠታቸውን ነው የሰማነው። እሱንም እናነሳለን። ግን እንዲሁ እንደ አንድ ኤርትራዊ በኤርትራ ምናልባት ያለውንም ሁሉንም ነገር ትከታተላለ። ኤርትራውያን ካለው ሁኔታ አንጻር ምን እየተሰማቸው ነው? ስጋት አላቸው ወይ? ጦርነት ይፈነዳል ብለው ከዚህ አንጻር ምን እየተባለ ነው የሚለውንም በዛ በእናንተ አካባቢ ያለውንም ትገልጽልናለ። አብይ አህመድ አገዛዝ በኩል የጦርነት ዝግጅቶች እንዳሉ ምንም ጥርጥር የለውም። እንግዲህ በቪዲዮም እንደምንመለከተው ከሆነ ወደ አፋር አካባቢ በርካታ ከባድ መሳሪያዎች ተጭነው ሲጓጓዙ እያየን ነው። በትግራይ በኩልም እንደዚሁ በሁመራ አካባቢም አንዳንድ እንቅስቃሴዎች እንዳሉ መረጃዎች ያመለክታሉ። በኤርትራም በኩል እንዳለ ነው የሚነገረው። ኤርትራ በዚህ ደረጃ ለጦርነቱ ምናልባት ዝግጅት እያደረገች ነው። አንዳንድ የሳተላይት መረጃዎች እንደሚያመለክቱት ኤርትራ ጦሯን እያንቀሳቀሰች ነው። በተለይ በአሰብና በአንዳንድ በባድመ አቅጣጫ ዛላምበሳም እንደዚሁ ጦሯን እያንቀሳቀሰች ነው ወይም ደግሞ እያስጠጋች ነው የሚለው ነገር በስፋት ይነገራል። ያው የሳተላይት ኢሜጆችም ምስሎችም ያንን ያሳያሉ። አብይ አህመድ ምንም ሆነ ምን ከተለያዩ ባለስልጣናት የምንሰማቸው ነገሮች ነገ ጦርነት አይቀሬ መሆኑን የሚያሳዩ ናቸው። ለምሳሌ በቅርቡ ፊልድ ማርሻል ብርሃኑ ጁላ በቅርቡ የቀይ ባህር አካል እንሆናለን አሉና ግን በሰላም የሚለውን ቃል ጨምረውበታል። ምናልባት ወታደራዊ መኮንን ወይም ደግሞ አዛዥ ስለሆኑ እሳቸው በዚህ ደረጃ የቀይ ባህር አካል እንሆናለን ማለታቸው በፊት ከነበረው አንጻር ስንመለከተው አሁንም አጀንዳው አለ፣ ከጠረጴዛ ላይ አልወረደም። በኃይልም ይሁን በሰላም የሚለው የአብይ አህመድ በፊት አቋም አሁንም እንዳለ ነው ብለን እንድንወስድ ያደርገናል። የተለያዩ የብልጽግና ሚዲያዎች፣ የመንግስት ሚዲያዎች ከአሰብ ጋር በተገናኘ አጀንዳዎችን ወደፊት እየገፉ ይገኛሉ። ስለዚህ በአንድም ይሁን በሌላ የሆነ ነገር ሊኖር ይችላል በሚልም ህዝቡም እንዲህ አይነት ግምት ወስዷል። የአብይ አህመድን ባህሪም በማየት ሰውየው ከጦርነት ውጭ ምንም አማራጭ የሚታየው አይደለም። አንድን ነገር በጦርነት በኃይል ማስፈጸምን ሁል ጊዜ እንደ መጀመሪያ ቅድሚያ ምርጫው የሚያደርግ ሰው ስለሆነ አሁንም ከኤርትራ ጋር የግድ አሰብን እንይዛለን፣ የባህር በር ይኖረናል የሚለውን አቋሙን በጦርነት ተፈጻሚ ለማድረግ መሄዱ አይቀርም የሚለው ግምት በብዙዎች ዘንድ ጠንክሮ እየመጣ ነው። ምን እየተከታተልከው ነው? ምንድነው የሚታየው? በግራና በቀኝ ያለውን ሁኔታ እንዴት እየተከታተልከው ነው? አመሰግናለሁ መሳይ። ረጋ ብለህ ሁኔታውን ስትከታተል ብዙ ነገር ማገናዘብ፣ ብዙ ነገር ማውጣት ማውረድ፣ ብዙ ነገር ለምን ሆነ፣ እንዴት ይሆናል፣ ምንስ ያስፈልጋል፣ ምክንያቱስ፣ መንስኤውስ፣ የዓለም ህግጋትን በተመለከተ የአፍሪካን ድርጅት ህግ አለ፣ የተባበሩት መንግስታት ድርጅት ህግ አለ። በተለይ ደግሞ ኢትዮጵያ የአፍሪካን ድርጅትና የብዙ የተለያዩ የዓለምና የአፍሪካ ትላልቅ ድርጅቶች መቀመጫ እንደመሆኗ መጠን በዚህ ሳምንት ወይ በዚህ ጊዜ የሚነሱ ነገሮች የሚወሩ ነገሮችን ስታስብ እንደዚህ አይነት ማለት ላይክ የሽፍትነት አይነት ማለት ይችላል። የሽፍትነት አይነት ሁኔታ
መኖር አለበት ወይ አስፈላጊ ነው ወይ የሚል ብዙ ጥያቄ ይመጣል። እሱን ሁሉ ወደ ጎን ተተግን ምናልባት ባለፈው ጊዜ የዶክተር አብይ አህመድ መንግስት እንዲያንሰራራ ወይ ደግሞ ኢትዮጵያ ውስጥ የነበረውን ሁኔታ አብራችሁ ወይ ደግሞ ውጭም ውስጥም ከጎኑ ቁማችሁ ላበረከታችሁት ነገር ቁጭት ይሰማችኋል ወይ ላልከው ነገር ቁጭት ሳይሆን የሚሰማን ሁሉ ጊዜ የእምነት ማጣት ነገር ይሰማናል አልኩና እሱን ነው መጀመሪያ ማመጣው። የእምነት ማጣቱ ችግር የሚመጣ ከኢትዮጵያ መንግስት ወይ ደግሞ ስፔሻሊ አሁን ካለው የዶክተር አብይ አህመድ መንግስት ወይ ደግሞ የብልጽግና ፓርቲ ብዙ ጊዜ ራስን ችላ ቤት ውስጥ ያሉ አንዳንድ ችግሮችን መፍታት ሲያቅተ እጅ ከምትቀስርበት ሰው በባሰና በከፋ ምስቅልቅሉ በወጣ የኢኮኖሚ ኑሮ የሰላም ማጣት የእርስ በርስ ጦርነት በአንድ ሀገር ህዝብ ላይ በጀትም በሚግም በድሮን በታንክ በመድፍ ጦርነት ሲጀምር ያን የግድ ተጠያቂ የምታደርገው ሰው ትፈልጋለህ። ለዛ ደግሞ አንድ ቪክቲም የሚሆን ታነሳለህ ማለት ነው። ስለዚህ ሁኔታውን ሳይሆን ከኢትዮጵያ መንግስት በኩልና የኢትዮጵያ መንግስት ደግፈው ወይ ደግሞ ከትላልቅ የመንግስት ባለስልጣናት የሚሰጠው አስተያየትም ሆነ ትንታኔም ሆነ ቴሌቪዥን ላይ ቀርቦ የሚናገሩትን ነገር ስሰማ በትክክል አሁን እነዚህ ሰዎች የ3000 ዓመት ታሪክ አላት ኢትዮጵያን የሚመሩ ናቸው ወይ ትላለህ አንዳንዴ። በዚህ ሰለጠነ በሚባልበት ዘመን ግሎባላይዜሽን በሚባልበት ዘመን እያንዳንዱ ሰው ድንበሩንና አገሩን ይዞ ከአካባቢ ሀገሮች ጋር በኢኮኖሚ ለማደግ በሚሰራበት ሰዓት እንዴት ነው እንደዚህ አይነት ነገር የኢትዮጵያ መንግስት ተሻግሮ እነ ብሪክስ የሚባል ማህበር ውስጥ እየገባ እንዴት ነው እዛ አካባቢ ያሉ ሀገራትን ስጋት ውስጥ ከቶ ጦርነት ለመቀስቀስ የሚነሳው? ማንም ወራሪ በሌለበት ማንም እንዋጋለን በማይልበት ሰዓት የጦርና ጦርነት ከበሮ በማይመታበት ሰዓት ከኢትዮጵያ መንግስት በኩል እንደዚህ አይነት ልንወረር ነው የውጭ ጠላት አለ ታሪካዊ ጠላት አለ እንደመኞቻችን ይያልክ እንደዚህ አይነት ነገር የሚነገር ለምንድን ነው ብለህ ትጠይቃለህ። መጨረሻ ላይ ገምግመ የምትሰጠው መልስ ውስጥ ማስተዳደርና ውስጥ መምራት ሲያቀተ ካንተ ያነሰም ይሁን የተለቀም ይሁን ሊመታኝ ነው ይያልክ እንደዚህ አይነት ነገር ይነሳል ማለት ነውና ያለን አስተያየት ይሄ ነው። ጠቅለል ብዬ ዲፕ ሳልገባ ማለት ነው። እኔ በዚህ ባለፈው ፌብሩዋሪ እዛ ኤርትራ ነበርኩኝ የፈንቅል ማአት በዓል ምክንያት በማድረግ እዛ ነበርኩኝና የጦርነት ቅስቀሳ ከኢትዮጵያ መንግስት በኩል በሚነሳበት በሚነገርበት ሰዓት እዛ ነበርኩኝ። ኤርትራ ውስጥ ቁጭ ብለህና ከኤርትራ ከወጣ በኋላ በስልክም በምንም